ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ሀገራችን ኢትዮጵያ ትልቅ ሀገራዊ ምርጫ ላይ ትገኛለች። ሁላችንም የምናደርጋት አንዲት ኤክስ እና ራይት ምልክት የሀገርን የነገ ዕጣ ፈንታ የመቀየር አቅም አላት። ግን ለመሆኑ ይህ ምርጫ የሚባለው ነገር መቼና የት ተጀመረ? ኢትዮጵያ ውስጥስ የመጀመሪያው እውነተኛ ምርጫ መቼ ተካሄደ? ዛሬ ምርጫ ዓለምን እንዴት እንደሚያሽከረክር ምን አይነት ተጽዕኖ እንዳለው በሰፊው እንመለከታለን። አብራችሁን ቆዩ። ዛሬ ምርጫ ነው። በአንድ ወረቀት ላይ የምናደርጋት አንዲት ኤክስ ኦር ራይት ምልክት የሀገርን ዕጣ ፈንታ፣ የኢኮኖሚ አቅጣጫና የአንተን ወደፊት ህይወት የመቀየር አቅም አላት። ግን ለመሆኑ ይህ ምርጫ የሚባለው ነገር መቼና የት ተጀመረ? ኢትዮጵያ ውስጥስ የመጀመሪያው ምርጫ መቼ ተካሄደ? ዛሬ ምርጫ ዓለምን እንዴት እንደሚያሽከረክርና ምን አይነት ተጽዕኖ እንዳለው በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የዓለም ምርጫ ታሪክና አሰራር። ታሪኩን ከጥንት እንጀምር። ምርጫ የተወለደው ከዛሬ 2500 ዓመታት በፊት በጥንቷ ግሪክ አቴንስ ውስጥ ነው። በወቅቱ ዲሞክራሲ ሲባል ግን እንደ ዛሬው አልነበረም። መምረጥ የሚችሉት ወንዶች ባለሀብቶች ብቻ ነበሩ። የሚገርመው በወቅቱ ምርጫ የሚካሄደው በወረቀት ሳይሆን ጥቁርና ነጭ ጠጠሮች ወይም የተሰበሩ የሸክላ ስብርባሪዎች በቅርጫት ውስጥ በመክተት ነበረ። ዛሬ ግን ዓለም ተቀይሯል። ዘመናዊው ዓለም ምርጫን በተለያዩ መንገዶች ያከናውናል። አንዳንዶቹ በዲጂታል ማሽኖች ኤሌክትሮኒክ ቮቲንግ፣ ሌሎቹ በፖስታ፣ አብዛኛው ዓለም ክፍል ደግሞ አሁንም በምስጢር ድምፅ መስጫ ካርድ ይመርጣሉ። ነገር ግን ዋናው መርህ አንድ ነው፣ የህዝብ ድምፅ የበላይነት መሆኑ ማሳያ። የምርጫ ታሪክ በኢትዮጵያ። ወደ ሀገራችን ታሪክ ስንመለስ ታሪኩ ምን ይመስላል? በኢትዮጵያ ታሪክ የመጀመሪያው ዘመናዊ ህገ መንግስት በ1923 በአውሮፓውያን አቆጣጠር 1931 በቀዳማዊ ኃይለ ሥላሴ ዘመን ታወጀ። ይሁን እንጂ በወቅቱ የነበረው ምክር ቤት ፓርላማ አባላት የሚመርጡት በንጉሱ በመኳንንቱና በሹማምንቱ እንጂ በቀጥታ በህዝብ ምርጫ አልነበረም። የእውነተኛውና የመጀመሪያው የህዝብ ቀጥተኛ ምርጫ የተካሄደው በ1949 እንደ አውሮፓውያን አቆጣጠር በ1955 የተሻሻለውና ቀጥተኛ ምርጫ የተካሄደው በ1955ቱ የተሻሻለው ህገ መንግስት ከወጣ በኋላ ነው። በዚህ ወቅት የኢትዮጵያ ህዝብ ለመጀመሪያ ጊዜ ለታችኛው የፓርላማ ምክር ቤት እንደራሴዎች ምክር ቤት አባላትን በቀጥታ መርጧል። ከዚህ በኋላ በደርግ ዘመን ሾንጎ ምርጫ እንዲሁም በኢፌዴሪ ዘመናዊ ሀገራዊ ምርጫ መካሄድ ቀጥለዋል። ምርጫ በዓለም ላይ ያለው ተጽዕኖ። ታዲያ ምርጫ ለምን ይህን ያህል ትልቅ ትኩረት ይሰጠዋል? ተጽዕኖስ ምንድን ነው? ከኢኮኖሚ ተጽዕኖ እንጀምራለን። በኢኮኖሚ ላይ አንድ አዲስ መሪ ሲመረጥ አዳዲስ የግብር የንግድና የኢንቨስትመንት ፖሊሲዎች ይዞ ይመጣል። ይህ ደግሞ በገበያ ላይ የዋጋ መረጋጋትን ወይም መናርን ሊያስከትል ይችላል። በዓለም አቀፍ ግንኙነት ኦር ዲፕሎማሲ ላይ የአንድ ሀገር ምርጫ ውጤት የዓለምን ፖለቲካ ሊቀይር ይችላል። ለምሳሌ የአሜሪካ፣ የራሽያና የቻይና ውሳኔዎች በሌሎች ሀገራት ሰላምና ጦርነት ላይ ተጽዕኖ ያሳድራሉ። በማህበራዊ ላይ ምርጫ ምን አይነት ተጽዕኖ ይዞ ይመጣል? የህዝብን የነጻነት የፍትህና የልማት ጥያቄዎችን ለመመለስ ትልቅ መሳሪያ ነው። ድምፅ መስጠት ማለት የሀገርን መሪ መቅጠር ማለት ነው። በአጭሩ ምርጫ ማለት የአንድን ቀን ውሳኔ ብቻ ሳይሆን የብዙ ዓመታት ጉዞ መቅረጫ መንገድ ነው። ዛሬ ሁላችንም የምናደርገው ምርጫ የነገዋ ነገር ይሰራታል። እናንተስ ስለ ምርጫ ታሪክ ምን አስተያየት አላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከወደዳችሁት
ላይክ ማድረጋችሁን፣ ሌሎች እንዲደርስ ሼር ማድረጋችሁን እና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።